የነዚህ የሶስት ነገሮች ልዩነት እንደኔ ግራ ግብት ታደርጓችኋል። በቀላሉ ልንገራችሁ። ኮንሺየስ፣ ሰብኮንሺየስ እና አንኮንሺየስ ማይንድ እነዚህ ሶስት የአእምሮ ክፍሎች ናቸው። የአእምሮ ክፍል ስላችሁ ግን ፊዚካል አድርጋችሁ እንዳታስቧቸው። ዚያር ሜታፊዚካል እንደ ሶፍትዌር አድርጋችሁ አስቧቸው። ሃርድዌሩን ፓርት ረን የሚያደርጉ ስለዚህ አይ ዶንት ኖ ዌር ዜይ ሎኬትድ። የመጀመሪያው ኮንሺየስ ማይንድ የምንለው ነው። ይሄ ንቁ የሆነው የአእምሮአችን ክፍል ነው። አሁን በዚህ ቅጽበት እየተጠቀማችሁበት ያለው የአእምሮአችሁ ክፍል ማለት ነው። ዋና ተግባሩ ማሰብ፣ ማሰላሰል። አሁን ለምሳሌ ኮመንት ላይ ምን ልጻፍ ብላችሁ ብታስቡ በዛ ነው የምታስቡት። የሆነ ካልኩሌሽን ስሩልኝ ብላችሁ በዛ ነው የምታሰላስሉት። ስለዚህ ውሳኔ ስንወስን የምንጠቀመው የአእምሮአችን ክፍል፣ አዳዲስ ነገሮችን ስንማር የምንጠቀመው የአእምሮአችን ክፍል ኮንሺየስ ወይም ንቁ ይባላል ማለት ነው። ከተደራሽነት አንጻር ደግሞ በእኛ ቁጥጥር ስር ያለ 100% አክሰስ ልናደርገው የምንችል ነገር ግን ውስን የሆኑ መረጃዎችን ነው በአንድ ጊዜ ማሰብ የሚችለው። ሁለተኛው ሰብኮንሺየስ ማይንድ ነው። ስሙ እንደሚነግረን በከፊል የነቃ የአእምሮአችን ክፍል ማለት ነው። ሰብኮንሺየስ በነቃው አእምሮአችን ውስጥ የሌለ ነገር ግን ትኩረት ስናደርግ ለማስታወስ ስንሞክር ወደ አእምሮአችን የሚመጣ ነገር ማለት ነው። ለምሳሌ የቤታችሁን ሳሎን እንደ ኮንሺየስ ማይንድ አስቡትና አልጋ ቤት ውስጥ የሆነ ሰው ቢኖር አልጋ ቤት ውስጥ ያለ ሰው ስትጠሩት ወደ ሳሎን እንደሚመጣ ሁሉ ሰብኮንሺየስ ማይንድ ውስጥ ያሉ መረጃዎችም ስንጠራቸው ትኩረት ስናደርግባቸው ለማስታወስ ስንሞክር ወደ ንቁ ወደ አእምሮአችን የሚመጡ ነገሮች ናቸው ማለት ነው። ዋና ተግባሩም የተለያዩ ሀቢቶችን፣ ልማዶችን፣ የተለያዩ ክህሎቶችን እና የተለያዩ መረጃዎችን፣ ትውስታዎችን የሚያስቀምጥ ክፍል ነው ማለት ነው። በጣም ትልቅ ሲሆን እስከዛሬ የተማርካቸው ልማዶችና ትውስታዎችን ሰብስቦ የያዘ ክፍል ነው እና ደግሞ ለኮንሺየስ ማይንዳችን ስራ ያቀልለታል። ምክንያቱም አንድ ነገር ልማድ ከሆነ በኋላ ሀቢት ከሆነ በኋላ በራሱ አውቶ ፓይለት ስለሚያደርገው ለምሳሌ የስልክህን ፓተርን ስትከፍት በቃ እጅ ተንቀሳቅሶ ይከፍተዋል። አሁን ወደዚህ ላስብ፣ ወደዚህ ልበል ብለህ በኮንሺየስ ማይንድ አታስበውም። አንዴ ሰብኮንሺየስሊ ፕሮግራምድ ስለሆነ። መኪና መንዳት የምትችሉት ሰዎች ካላችሁ መጀመሪያ መኪና መለማመድ ስትጀምሩ በጣም ንቁ ሆናችሁ ነው እያንዳንዱን ነገር የምታዩት። አሁን ፍሬን ሊያዝ፣ አሁን የሆነ ነገር ላድርግ፣ አሁን መሪውን ላንቀሳቀስ እያላችሁ በጣም ኮንሺየስ ሆናችሁ ነው ነገሮችን የምታደርጉት። ነገር ግን ያ ነገር አንዴ ሀቢት ከሆነ በኋላ ከለመዳችሁት በኋላ እጃችሁ ዝም ብሎ ይንቀሳቀሳል። ፍሬን መያዝ ካለበት ይይዛል። እናንተ ሳታስቡት እጃችሁ ይንቀሳቀሳል። ኤርፎን አድርጋችሁ ሁሉ ልትነዱ ትችላላችሁ። ስለዚህ ሰብኮንሺየስ ማይንድ ማለት በከፊል የነቃ ትውስታዎቻችንና ልማዶቻችን የሚቀመጡበት ክፍል ነው ማለት ነው። ሶስተኛው አንኮንሺየስ ማይንድ ነው። አንኮንሺየስ ማይንድ እናንተ ወደ ውጭ እንዲወጣ ስላልፈለጋችሁ የጨቆናችኋቸው፣ ሰፕረስ ያደረጋችኋቸው ህመሞች፣ ፍርሃቶች፣ የተለያዩ ትራውማዎች፣ ጥልቅ ምኞቶች እና ሌሎችም ፍላጎቶች ያሉበት ክፍል ነው። ይሄኛው በጣም ትልቅ ሲሆን በጥልቀት የተቀበረ በቀላሉ የማታስታውሱት ነገር ግን ስብዕናችሁን፣ ባህሪያችሁን የሚመራ ነገር ማለት ነው። ለምሳሌ የሆነ ነገር ስታዩ ልትፈሩ ትችላላችሁ። የሆነ ነገር ዝም ብላችሁ ልትወዱ ትችላላችሁ፣ ልትጠሉ ትችላላችሁ። ነገር ግን you don't know why ያን ነገር ለምን እንደምታደርጉት አታውቁም። አንድ ነገር ባህሪያችሁ አብሯችሁ የተፈጠረ እስኪመስል ድረስ ለምን እንደዛ እንደምታደርጉ ምክንያቱን አታስታውሱትም። አክሰስ ለማድረግ ራሱ በጣም ከባድ ነው። በሳይኮቴራፒ ምናምን ነው አክሰስ ልታደርጉት የምትችሉት። ብዙ ሰው ለሰብኮንሺየስ የሚሰጣቸው አውቶማቲክ የሰውነት ስራዎችንም የሚሰራው አንኮንሺየስ ማይንድ ነው። ለምሳሌ የደም ዝውውርህን ጨንጓራ ሲፈጭ የሚቆጣጠረው እሱ ነው። አንኮንሺየስ ማይንዳችንን ካለመረዳት የተነሳ በቃ እኔ እንደዛ አይነት ነገር አይሆንልኝም፣ በቃ እድሌ ጠማማ ነው ልትሉ ትችላላችሁ። ምክንያቱን አታውቁትም። ነገር ግን እዚህ አንኮንሺየስ ማይንድ ላይ ብዙ የተቀበሩ ነገሮች ስላሉ ነው ማለት ነው። ነገር ግን አንኮንሺየስ ማይንዳችንን ኮንሺየስ ማድረግ መረዳት መቻል ብዙ ችግሮችን እንድንፈታ እንድናስተካክል ያደርገናል። ቪዲዮ ከተመቻችሁ ላይክ አድርጋችሁ እና ደግሞ የምር ማወቅ ስለምፈልግ ነው ራይት ሰምቲንግ ዳውን ኢን ዘ ኮሜንት ሴክሽን የሆነ ነገር በቃ ኮሜንት ላይ ጻፉ። ምን ያህል ሰው እንደወደደው ለማወቅ። ይመቻችሁ።